ያነበብኩት የመጽሐፍ ቅዱስ ክፍል በሚልኪያስ ምዕራፍ 1 ከቁጥር 6 ላይ ያለ ቃል ነው። እንግዲህ ባለፉት ሳምንታት ወራት ማለት ይቻላል ስለመታዘዝ ነው እየተማርን ያለ ነው። በተለይ እባክህ እርሱን ስማ በሚል ለሁለት ሳምንት ተምረን ነበር። ከዛም ደግሞ ድምጹን የሚታዘዙ ሰዎች ምን እንደሚመስሉ ለማየት ሞክረናል። በመታዘዝ ውስጥ ምን አለ ወይ ምን ይዟል መታዘዝ የሚባለው ነገር የሚለውን አይተናል። ዛሬም ከዛ ብዙ የራቀ አይደለም፣ ግን ሌላ ርዕስ ሰጥቻለሁ። እንደዚህ የሚል ነው፣ እሱ እንዲሰማኝ እኔም ልስማው በሚል ነው። እሱ እንዲሰማኝ እኔም ልስማው በሚል ነው ዛሬ የምናገረው። መጽሐፍ ቅዱስ እንግዲህ ብዙ ጊዜ እንዳልነው ከዘፍጥረት እስከ ራእይ እግዚአብሔርን ስለመታዘዝ የሚናገር ነው። እግዚአብሔርን መስማት፣ እግዚአብሔርን መታዘዝ ላይ ያተኮረ መጽሐፍ ነው። እንደምንለው ሁሌም የህይወት መመሪያ ነው ስንል በህይወታችንን ቅርጽ የምናስይዝበት ነው። አንዳንዴ ከልጅነት ጀምሮ ያደግንባቸው ዕውቀቶች አሉ። በወላጆቻችን፣ በማህበረሰባችን፣ እንደ ባህል፣ እንደ ቤተሰብ ሆኖ ያደግንባቸው የኖርንባቸው ዕውቀቶች አሉ፣ ግን ትክክል ያልሆኑ። ገባችሁ አይደል? አሁን ለምሳሌ አንዳንድ ባህሎች በጣም ሩቅ ናቸው፣ ከእግዚአብሔር ነገር የራቁ ባህል ሆነው ግን በማህበረሰብ መካከል አብረው ያድጋሉ። እነሱ አይነት ነገሮች እንኳን ቢሆኑ መቀረጽ መገረዝ አለባቸው። የሚቀረጹት ደግሞ በምንድነው? በሰራዊት ጌታ በእግዚአብሔር ቃል። እንዲሁ በፋሚሊዎቻችን እኔ በቤተሰቤ ይሄ ነገር ቀላል ነው የተለመደ ነው የሚባሉ ትክክል ያልሆኑ ነገሮች ሊኖሩ ይችላሉ። እነሱም እንግዲህ የሚሞረዱት በቃሉ ነው። ስለዚህ የህይወታችን መመሪያ የሆነው የእግዚአብሔር ቃል ታዲያ ምንድነው? እሱን ስለመስማት የሚናገረው ደግሞስ እሱን ባልሰማው እሱ አይሰማኝም ማለት ነው የሚሉትን ሐሳቦች ከመጽሐፍ ቅዱስ እናያለን። ቀደም እንዳልኩት ብዙ ቦታ ላይ ጌታ ቃሌን ስሙ ይላል፣ ታዘዙኝ ይላል እና ይሄንን የማይሰሙትን ሰዎችም የሚገጥማቸውን ኮንሲኩዌንስ መጽሐፍ ቅዱስ ሲናገር እናያለን። በተለይ ዛሬ እንደ መግቢያ አርጌ ለወስደው የፈለኩት የሁለት ሰዎች ታሪክ አለ። ወደዚህ ወደ አነበብኩት ክፍል ከመመለሴ በፊት ዳዊትና ሳኦልን ትንሽ ተናግሬ በእነሱ ህይወት ልለፍ። ዳዊትና የሳኦል ልዩነት ምንድነው ብላችሁ አስባችሁ ታውቃላችሁ? የሚገርማችሁ ጦረኛ ናቸው፣ ሁለቱም ኃያል ናቸው። በአገሪቱ